ለገንዘብ ብላ አግብታ ጉድ ስለሆነችው ወጣት ወንዶች ተማሩበት። ምንድነው ካፈርም ምንድነው ፈርም ዝም ብለ ወሬ አታብዛ። ማንበብ አትችልም እንዴ? ከፍተ ማየት ነው ምን እንደሆነ። ምን እዚህ ወሬ ያበዛል? ምንድነው? ምን ሆነሽ ነው? ችግርሽ ምንድነው? ምንድነው ችግርሽ? ፈርም ዝም ብለ ወሬ አታብዛ። አንበብ ክፈትና ይኸውና ፈርምልኝ። ምንድነው 10 ጊዜ የምትጠይቀኝ? ወበጃ አይደል ወረቀቱ ያለው? እሺ አየሽ እናቴ፣ እሺ የፍቺ ወረቀት። እሺ እፈርማለሁ እኔ እዚህም ጋር ፈርም፣ እዚህም ጋር ፈርም። ያው እዚህም ጋር ይቀራል፣ እዚህም ጋር ይቀራል፣ እዚህም ጋር ይቀራል። እርግጠኛ ነሽ ይሄንን ፍቺ ትፈልጊዋለሽ? ወሬ አታብዛ። ከፈረምክ ስጠኝ ባክህ። እርግጠኛ ነሽ ወይ ትፈልጊዋለሽ ወይ? ትዳሩን አትፈልጊም? አምጣ ወረቀቱ አምጣ። ጨርሰናል። ከዚህ በኋላ እኔ እናንተን የሚያገናኘን ፍርድ ቤት ነው። ጠበቃህን ይዘና ጠበቃዬን ይዤ እመጣለሁ። ያሉትን ንብረቶች በሙሉ ታካፍለኛለህ። ሰምተሃል አይደለ? ንብረቶቹን በሙሉ መኪናዎቹን፣ ሁሉንም ያለውን ንብረት ባንተ ስም እካፈላለሁ። ያ ነው የሚያገናኘን እኔ እናንተ። ቀልደኛ ናት። ጨረሽ? አዎ ጨርሻለሁ። እየሰማህ ነው አይደለ? ንብረቶቹን በሙሉ ታካፍለኛለህ። እናቴ እየሰማሽ ነው አይደለ? ትቀልዳለህ በጣም። እኔ ንብረቴን በሙሉ ላንቺ ላካፍል ማለት ነው። ላንቺ ላካፍልሽ ንብረት። ሰማሽ እናቴ? በጣም ነው የምትቀልደው። በጣም ባለቤት ቀልደኛ ናት። እንደዚህ አይነት ቀልድ እንደምትወድ ድሮ ነበር የማውቀው። እውነቴን ነው የምልህ ልጄ፣ እቺ ሚስትህ መታያት በጣም ቀልደኛ ናት። ይሄንን ድሮ ነው የማውቀው እኔ። እውነቴን ነው የምልሽ። እኔ ቀልዴን አይደለም ከምሬ ነው። ጠይቂያት እንግዲህ ያውስ እናቴን። እኔ ምንም ነገር የለኝም። ትቀልዳለህ እንዴ? እኔ ምንም የለኝም። አንተ ያ ሁሉ ንብረትስ እንዴት ነው የምትቀልደው? እባክህ ንብረቱ የኔ አይደለም። ይሄማ ቀልድ መሆን አለበት። እስከዛሬ አብሬህ ስኖር ያንተ መሆኑን ነው የማውቀው። ምንድነው የምትለው አሁን ንብረት የለኝም ምናምን የምትለኝ? በእኔ ልትቀልድ፣ በእኔ ልትጫወት? አለቅህም። እያንዳንዷን ንብረት ታምጣለህ። እሱ እየቀለደብሽም እየተጫወተብሽም አይደለም። ባለቤትነቱ ምን ባለቤትነቱ የማን ነው? የኔና ያንተ ነው ባለቤትነቱ። የኔና ያንተ እንዲህ ቀልዳል እንዴ? በይ እንግዲህ ከፈለግሽ ባለቤትነቱ የማን እንደሆነ ላሳይሽ። ማወቅ ትፈልጊያለሽ አይደለ? ጠብቂ፣ እኔ ይዤ መጥቼ ሁሉንም ነገር ላሳይሽ። ምን አይነት ቀልድ ነው? እስከዛሬ አብረኸኝ ስትኖር ስትቀልድ